ሰላም ሰላማችሁ ይብዛልኝ ውድ ያገሬ ልጆች በእያላችሁ በሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እየበረታችሁ ነው ወይ? በርቱልኝ ቅመሞችዬ። እያበረታታችሁኝ ያላችሁ ሰብስክራይብ ላይክ በማድረግ በርቺ እያላችሁኝ ላላችሁ ሁሉ ከልብ አመሰግናለሁ ውዶችዬ። እናንተም በርቱልኝ በእያላችሁበት ሰላማችሁ ብዝት ይበልልኝ። በስደት በሰው ሀገር ተስፋ ሰንቀን ወጥተናል እና ተስፋችንን እያበረታታን እርስ በርሳችን እየተበረታታን እንደግላለሁኝ። የሀገሬ ልጆች እናንተ ማበረታቱኝ፣ እኔም ማበረታታለሁኝ። አበረታቱኝ፣ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ ውዶችዬ። አሁንም ማበረታታታችሁ አይለየኝ። እርስ በርስ መበረታታት አለብንና በያላችሁበት እግዚአብሔር ይጠብቃችሁ። ሰርተን ወደ ሀገራችን በሰላም ወጥተን በሰላም እንደወጣን በሰላም እግዚአብሔር እስከሚመልሰን ድረስ በያለንበት እየጸለይን እየበረታን እያበረታንም እና በጥንካሬ እየሰራን እንደዚህ እርስ በርስ ደግሞ ሐሳባችንን ሼር እየተደራረግን ያለውን የጓዳችንን ሼር እየተደራረግን ሀገራችን እስከምንመለስ ድረስ ሀገራችንንም ገብተን ያው ያለውን ነገር ሼር እንደራረጋለን እና እስከዛም እንበረታታ። ከዛም በኋላ ያው አንጠፋፋም አንለያየም ማለት ነው የሀገሬ ልጆች። እና በርቱልኝ፣ ሰላማችሁ ብዝት ይበልልኝ። አበረታቱኝ ላይክ ሰብስክራይብ አድርጉኝ ውድ ሀገሬ ልጆች። ያው ጀማሪ ነኝ ታውቃላችሁ፣ የምታውቁ ማለት ነው ተወሰናችሁ እያበረታታችሁኝ ያላችሁ። ሌሎቻችሁም ቪዲዮ የምታዩ አበረታቱኝ ማበረታታታችሁ አይለየኝ እላለሁኝ። እናንተም በርቱልኝ፣ ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ በያላችሁበት። የሚጨናነቁ ሰዎች በጣም ምርጥ ልብ ያላቸው ሰዎች ናቸው። በዛው ልክ በጣም ስስ ልብ ነው ያላቸው። ብዙ ሰዎች ተጠቅመውባቸው ነው የሚሄዱ። ለመጎዳት በጣም ቅርብ ናቸው። ምክንያቱም ደስታቸው በሰዎች ላይ ተሸጋግረውና በሰዎች ተጠቅመው ማግኘትን ስለማይፈልጉ ለሆዳቸው ያደሩ ስላልሆኑ ለሕሊናቸው የታመኑ ሰዎች ስለሆኑ ሕይወት በቀላሉ ታደክማቸዋለች። እንደዚህ አይነት ሰዎች ናቸው በቀላሉ ተስፋ የሚቆርጡትና በብቸኝነት ተቃጥለው ራሳቸውን የሚያጠፉት። በጣም ሰው የተራቡና ሰው የሚፈልጉ ናቸው። ግን ደግሞ በህይወታቸው የሚመጡ ሰዎች በሙሉ ተጠቅመውባቸውና ተሸጋግረውባቸው ነው የሚሄዱት። እነዚህ ሰዎች በሁለት እግራቸው ቀጥ ብለው መቆም የጀመሩ ቀንና ጠንካራ የሆኑ ቀን እዚህ ምድር ላይ ማንም ሊያቆማቸው አይችልም። ምንም ነገር ሊሰብራቸው አይችልም።